ሰላም ጋይስ እንዴት አመሻችሁ? ኢትስ አኒንዶ ፋኒራ። ለሊቨርፑል ደጋፊዎች ብቻ ሳይሆን እግር ኳስ ለሚወዱና ፕሪሚየር ሊግን ለሚመለከቱ ሰዎች ዛሬ አሳዛኝ ዜና ተሰምቷል። ግብፃዊው ሙሐመድ ሳላህ ከሊቨርፑል ጋር ከክረምቱ በኋላ እንደማይቀጥል በይፋ አሳወቀ። በስንብት ቪዲዮ ላይ ሙሐመድ ሳላህ የሊቨርፑል መጫወት ከእግር ኳስ ስሜት በላይ ነው፣ የፍቅር ስሜት ነው፣ የደስታ ስሜት ነው። የሊቨርፑል ተጫዋችና ደጋፊ ላልሆነ ሰው ለማስረዳት እጅግ በጣም የሚከብድ ስውር የሆነ ስሜት ነው ሲል ገልጾታል። ሙሐመድ ሳላህ በሊቨርፑል ቤት 9 ዓመታትን ሲቆይ በክለቡ ብቻ ሳይሆን በፕሪሚየር ሊጉ ትልልቅ የሚባሉ ሪከርዶችን ሰባብሯል። ትልልቅ የሚባሉ ዋንጫዎችንም በልቷል። በቆየባቸው 9 ዓመታት ለሊቨርፑል 373 ጎል ፕላስ አሲስት ያለው ሲሆን 255 ጎሎችን በ433 ጨዋታዎች እንዲሁም 118 አሲስቶችን ማድረግ ችሏል። ኢጂፕሽያን ኪንግ 2 ጊዜ ፕሪሚየር ሊግ፣ 2 ጊዜ ካራባኦ ካፕ፣ ኤፍኤ ካፕ፣ ኮሚኒቲ ሺልድ፣ ሻምፒዮንስ ሊግ፣ ዩኤፋ ሱፐር ሊግ፣ ክለብ ወርልድ ካፕ፣ ፕሪሚየር ሊግ ፕሌየር ኦፍ ዘይር፣ ፕሪሚየር ሊግ ፕሌየር ኦፍ ዘይር ቲም ላይ ምን ያልበላው ነገር አለ? ሁሉንም ነገር አሳክቶታል። ነገር ግን ሁሉም ደስ የሚሉ ነገሮች ማብቂያ ጊዜ ያላቸውና የሙሐመድ ሳላህ የሊቨርፑል ቆይታ ከዚህ ክረምት በኋላ እንደማይቀጥል ዛሬ በይፋ አሳውቋል። ኢጂፕሽያን ኪንግ ለሀገሩ ሰዎች ተምሳሌት የሆነ ስሙ በዲክሽነሪ ላይ መጻፍ አለበት የተባለ ድንቅ ተጫዋች በጣሊያን፣ በሮም፣ በኔፕልስ እንዲሁም ደግሞ በፊዮረንቲና ከደመቀ በኋላ ወደ ትልቁ ሊቨርፑል በማቅናት ያለፉትን 9 ዓመታት የፕሪሚየር ሊጉ የምንጊዜው ምርጥ ተጫዋቾች መካከል አንዱ መሆን የቻለበትን ስሙን በደማቅ ሁኔታ ጽፏል። ሊቨርፑል ብቻ ሳይሆን ፕሪሚየር ሊጉም መቼም አይረሳውም። ፌርዌል ሞ ሳላህ።